መልካም እንግዲህ እርሶ ደግሞ ጦሩ ኤርትራ በነበረበት ጊዜና እርሶ አመራር በነበሩበት ጊዜ ላይ የኦሮሞ ነጻነት ግንባር ጦር በሶማሌ ነበር አይደል ከነኝ እርሶም ደጋግሞ ሶማሌን ያነሱ ነው በሶማሌ በነበረበት ጊዜ በዛ ከመቆየቱ የተነሳ ብዙ ጊዜ ሰፍሮ የነበረ ወታደር ከመሆኑ የተነሳ ይላሉ ፖለቲካ ተንታኞች ሲያስቀምጡትና ከዛ የተነሳ የኢትዮጵያ ጦር ወጥቶ የኦነግን በዛ የነበረውን ሰፍሮ የነበረውን ጦር ወጋ በዛ የተነሳ ከፍተኛ የሆነ ያመራር ድክመት አሳይተዋል ተብለው ካመራርነቱ ተነሱ ያለ መረጃ እንደሱ ነው ነገር ግን እንዴት እንደተገደሉ ወታደሮቹ እዛ ቆይተው ነው ስለሚሉ ነው ፖለቲከኞች በመቆየታቸው ምክንያት ነው ስለተባለ ነው ካመራርነት ቦታ ደግሞ የተነሱበትን ምክንያት ይንገሩኝ እርሱ ባይዘው ያመራሩን ቦታ ነኝ የለቀኩት በፍላጎቱ እሺ ነኝ የለቀኩት ስለዚህ ተነሱ የሚባለው ያስተባበላሉ ማለት ነው ከዚህ በስተጀርባ ያሉትን የፖለቲካ በዚህ ፖለቲካ ትግል ውስጥ ብዙ ነገሮች አሉ ድራማዎች አሉ ከዛ በኋላ የሚደረጉ አሉ አንደኛ ስለ ሰራዊቱ ነግርሻለሁ እሺ ከሀገር ቤት የመጣው ሰራዊት የተወሰነ ነው እዛ ቆየ አልቆየም ብዙ በመጀመሪያ ደረጃ እዛ በጦርነት በመተናጥ ሀገር ውስጥ ያንን ሰራዊት ማቆየት ራሱ ትልቅ ስራ ይጠይቅ ነበር ሎጂስቲካል ብቻ ሳይሆን ሳይኮሎጂካል በሁሉም መስክ ይጠይቅ ነበር ማለት ነው በዚህ ሁኔታ ያለን ነው ከኤሪትራ ጋር ግንኙነት መፍጠር የተጀመረው ከኤሪትራ ጋር ግንኙነት ስንፈጥር ከነሱም በኩል ዊሊንግነስ መጣ ረዳቸዋለን የሚል ኦፍ ኮርስ እኛም ከዚህ በፊት በእኛ መካከል በተፈጠሩት ግንኙነቶች እምንጠይቃቸው ጥያቄዎች ነበሩ ኦኬ ከዚህ በፊት ከወያኔ ጋር ሆናችሁ ብዙ ጉዳት አደረሳችሁብን are you really sure now genuinely ያለፈውን አልፈን እንደምናደርግ የሚለው ያ ግንኙነት at least ተመልሰን እንድንደራጅ የተወሰኑ ኃይሎች እንድናስታጥቅ እድል ሰጠን ማለት ነው በዛ እድል ተጠቅመን ያን እድል በመጠቀም ደግሞ ወደ ሀገራችን መመለስ የሚል ፕሮጀክት አዘጋጀን ይሄን ማመራሩ በሙሉ ተግባብቶበት ተስማምቶበት ማለት ነው ተዘጋጀ ሰራዊቱ ጉዞ ጀመረ ማለት ነው ጉዞ ሲጀምር በመንገድ ላይ ተጠቃ ጥቃቱ እዛ ስለቆየ አይደለም ለጥቃቱ ምክንያት የሆነው እኔ እንደሚገባኝና እስካሁንም ሪፍሌክት ሳደርግም እንደማየው ምንድነው አንድ ሰራዊቱ ሰፍሮበት ከሰፈረበት ተነስቶ ወደ ቤት አገር ቤት የሚሄድበት አካባቢ ክፍት ነበር ሶማሊያ ናት መንግስት የሚባል ነገር የለም በዚህ አይነት ሁኔታ ኢንፎርሜሽን ምን ውጪ ነው ያለው ማለት ነው ለኛ ደግሞ በዚህ አይነት ሁኔታ ይሄን አናደርግ ማለት ሌላ የትግል ስልት መምረጥ አለብን ተበታትነን ስደተኛ እንትን ሆነን እሱን እግዚአብሔር ያቃል መጨረሻው ተሰባስበን ነገር እናደርጋለን ወይ ማናደርግን አይታወቅም ሌላ መንገድ መፈለግ እንጂ ከአንድ ቦታ ተነስቼ ስፕሪንግ ቦርድ አዘጋጅቼ ወደ ሀገር ይገባለሁ ሊሆን አይችልም ነበር ስለዚህ let's try ወደ ሀገር እንገባለን ብለን ሰራዊቱ ስምርት ተጀመረ ማንም የሊደርሺፕ አባል አይ መሄድ የለበትም እዚሁ መቀመጥ አለበት ያለ አንድ ሰው የለም ኦኬ ያ የሁሉም ስምምነት ነው ማለት ነው ቦታውን ስብሰባውን ምኑን አስተዋውሰዋለሁ አብጎት ሬከርድ እና ሄደ እንዳጋጣሚ ሆኖ ወያኔዎች ኢንፎርሜሽን አገኙ ነበራቸውም ሰራዊቱን አጠቁት ማለት ነው በዚህ አይነት ሁኔታ የመጣ ነው ከዛ በኋላ እኔ ለቀኩኝ አዲስ ጅማሮ ካለ ብዬ ሁለተኛ ነገር ደግሞ ግፊቶች ነበሩ ማሸነፍና መሸነፍ ብዙ የተለያየ እንትን ይፈጥራል
እንደምታለው ኦኬ ስታሸንፊ ዘመዶችሽ በጣም ብዙ ናቸው ብዙ እንትን ይላሉ ስትሸነፊ ደግሞ ብዙ እንትኖች አሉ ድሮ አሉ ያሉ እንፈጥራለን ካልፈጠርን ደግሞ የነበሩትን እናነሳለን ስለዚህ ለቀኩኝ ከለቀኩ በኋላ የሆነው ምንድነው ከሶማሊያም ተለቀቀ ወደ ኤርትራ ተጓዝን ማለት ነው ሪሜምበር ዲሰምበር ድርጅቱን አቶ ዳውድ ኢብሳ በመሪነት ያዙት ከዛ እንደታሰበው በተወሰነ ጊዜ ውስጥ ብሔራዊ ኮንግረስ ለመጥራት ነው አቶ ዳውድም ሲመጣ በትክክል ማስታወስ ከሆነ እሱም ማስታወስ አለበት ያስታውሳል በ6 ወር ጊዜ ውስጥ ብሔራዊ ኮንግረስ እንጠራለን ነበር የተባለው ኤርትራ ከገባን በኋላ 6 ወር ቀርቶ በአመትም በሁለት አመትም ሊሆን አልቻለም እና በዚህ መካከል እንግዲህ አካሄዱ ምኑ ስላልሆነን ከድርጅቱ ተሰናበቱ ማለት ከድርጅቱ ተሰናበቱ ማለት ከድርጅቱ ውጪ ሆንኩኝ አመልካም እንግዲህ በኤርትራ ያሉ ለ3 አመት እንዳይንቀሳቀሱ ከኤርትራ እንዳይወጡ ምንም አይነት እንቅስቃሴ እንዳያረጉ ታግደው ነበር ማን ነው ይሄን ያረጋው እኔ ታውቂያለሽ ኤርትራ 3 አመት ቆይቻለሁ በቀየውባቸው ጊዜያቶች ግልጽ የሆነ እንደዚህ እንደሚወራ ግልጽ የሆነ ተጽዕኖ አልነበረብኝም በተለይ ከኤርትራኖች ራሳቸው ከኤርትራ መንግስትም ሆነ በተለይ ደግሞ ጓደኞች ህዝቡ ራሱ ፍቅር የሚያሳየበት ጊዜና እንትን ያለበት ጊዜ ነው ስለዚህ መንቀሳቀስ ኮንትሮል ለማድረግ ብዙ ሜካኒዝሞች አሉ ወይም ደግሞ ሊገድቡ ምናልባት እንትን ይላል ማለት እንደ ኑሮ በህይወቴ በኑሮዬ ግን የደረሰብኝ ጥሩ ኑሮ ነው ይኖሩት ልክ ነው ቤትም ነበሩት በዛ የሚኖሩበት ጥሩ ቤት ነበረ እነሱ መረጃዎች አለኝ እኔ ጠየቅኩት ከሀገር መውጣት አልቻሉ በሽምግልና ነው በመጨረሻ ታማው ነው የወጡት አይደለ በህክምና በልብ ኬዝ ይሰቃዩ ነበር ማን ነው ይሄንን ያረጋው እኔ ይሄን እንኳን ልልሽ አልችልም ለምንድን ነው ልልሽ ማልችለው ድርጅቴ ደስታ አልነበረውም በኔ ላይ ከሌላ በሌላ በኩልም ደግሞ ያሉት ባለስልጣናት ምናልባት ምን ሊከተል ይችላል በሚል እነሱ ጋር እንዲቆይ ፈልገው ይሆናል ሁሉም ማለቴ ነው በመጨረሻ ላይ ሲወጣ ደግሞ ቆይ እርሱም የሚወስዱት እኔ የሰማሁትን ማውቀው አቀርባለሁ እርሱ ግን የሚወስዱት በቀንነት አይደለም እኔን ሊጎዳኝ የሚፈልግ ሰው በዛ አልነበረም ህዝቡም በጣም ፍቅር ይሰጠኝ ነበር የኤርትራ ህዝብ ከመንግስትም አካባቢ ጫና የለብኝም ከድርጅቱም እንደዛው እያሉኝ ነው አይደለ እንደዛ እንደዛ ያልኩሽ አይደለም ያልኩሽ ምን መሰለሽ ከሌ ጫና አድርጎብኛል ከሌ እንዲያድርጎብኛል ከሌ እንዲያድርጎብኛል የሚል አናሊሲስ ውስጥ ልገባ አልፈልግም እኔ እንደዛ የዛምባሪ የለኝም yes ጫና ሊያደርጉ የሚፈልጉ አሉ ምክንያቱም ይሄ ገላሳ የሚሉት ሰውዬ አትሊስት ቢያንስ በህዝቡ ዘንድ ተሰሚነት እንዲልበለው እግዚአብሔር ቸሮኛል ወይም ደግሞ ያን እድል ሰጥቶኛል ልበል አላቅም ያለ የወሬ ያደርጋቸዋል ሁለተኛ ነገር ደግሞ ያለው ኢንቫይሮንመንት ከኔ መሄድ በኋላ የትግሉ ጉዞና አካሄድ ራሱ በህዝቡ ውስጥ ያነሳቸው ማጉረምረሞች አሉ ይሄ ሁሉ ከሌላው አቅጣጫ ምናልባት በነጻነት ተንቀሳቅሶ አንዳንድ ነገሮች ተንቀሳቅሶ ፐብሊክሊ መስራት የሚጀምር ከሆነ ምን እንድምታ ይኖረዋል ብለው
የተለያዩ አሰናካይ እርምጃዎች ለመውሰድ ያልጣሩ የሉም ለማለት አይደለም ይኖራሉ እከሌና እከሌ ለማለት አልፈል ከድርጅቱ አካባቢም ቢሆን ከድርጅቱ ውጭም ቢሆን ማለት ነው ከዚህ የመጨረሻ የትግል ምዕራፉ ላይ የመጨረሻ ጥያቄ ነው የሚሆነው እንዳልኩት ረጅም አመት በትግል ያሳለፋችሁ ሰዎች ናችሁ በዚህ ባጭር ፕሮግራም የሚያልቅም ጉዳይ አይደለም ዳሰሳው ዋና ነገሮችን ነው ለማንሳት የሞከርኩት ባሮ ቱምሳ እንዴት ተገደሉ እኔ መሰማው ወይም ሰዎች የሚናገሩት እዛ ውስጥ ባለ ግጭቶች ኦነግ ባለበት በራሱ ግጭት ነው እሳቸው የተገደሉት በውስጥ አርበኞች ናቸው የሚሉ ሰዎች አሉ እንዴት ተገደሉ እኔ በውስጥ አርበኞች በምን እዛ ውስጥ ባሉት የሚለው ወል እንደ መረጃው ነው የሚወሰነው ባሮ ከዚህ ሄደ ማለት ከአዲስ አበባ ከዚህ ከከተማ ወደ ሜዳ ተንቀሳቀሰ እዛ ሄደ መስራትም ጀመረ ማለት በትግል ውስጥ መሳተፍ ጀመረ እዛ ያለም የቀሩት ጓዶቻችን በኋላ መስዋዕት የሆኑት ተቀላቀሉት እኔም ከዚህ ድርጅት በሰጠኝ መመሪያ መሰረት እጅ አግኝቼዋለሁ ፊዚካሊ እሱም ባለ ጊዜ አግኝቼው ከተወሰነ ጊዜ በኋላ ነው ይመስለኛል እዛ ውስጥ ባለበት ቦታ ውስጥ በድንገተኛ ይሄ ብለሽ ኤክስፕሌን ማድረግ በማትችይበት ሁኔታ አንድ ጓድ ተኩሶ ገደለው የሚል ነው የነበረው ወሬ ማለት ነው ይሄ እንግዲህ ብዙ ብራንቾች አውጥቶ ብዙ ነገሮች ተብለዋል ማለት ነው ሪሊ እሱን አንድ ትልቅ ሰው ነው ያጣነው በድርጅቱም በህዝቡም ታሪክ ውስጥ ያ ደግሞ እንዴት ሆነ ምን አለበት ከኋላው የሚለው ነገር አሁንም ያኔ የነበርን ሰዎች ስርዓት አሲዘነው መጽሐፍ መመሪያ መጠየቅ ምን ማለት ነው ኢንኳየር ማድረግ ያለብን ይመስለኛል ጊዜ አላገኘንም ለዚህ ሁለተኛ ነገር ደግሞ ብዙ ነገሮች ተብለዋል እንግዲህ ህዝብን ለማቋሰል ተብሎ ብዙ ነገር ተጠቅመውበታል ከሌ ነገደለው ከሌ የሚለውን ከጃራ ጋር ነበር ባሮ ስሙ በጣም ተገኖ ይነሳ የነበረው ጃራ እንዲያደረገ እንደዛ አደረገ የሚል ነው ኤሪትሪያ በነበርንበት ጊዜ አንድ ጥሩ አጋጣሚ ያገኘነው እሱንም ጋር ተገናኝተናል ፊት ለፊት ከጃራ ጋር ምክንያቱም እሱም ፓትሪዮቲክ ነው ሰውየው ብዙ በኦሮሞ ላይ ያለው አቋም ከውጪ እንደሚወራለት አይደለም ከውጪ እንደሚባልለት አይደለም ራሱ ድክመቶች አሉ ሁላችንም እንዳለን አይደለም እሱንም ጋር ተገናኝተናል ባሮን ገደልክ ትሉኛላችሁ አላልነውም እኛ አንድ ጊዜ ገደልክ አይደለም ያልነው ወደ ባንታ ኃላፊነት ስር ባለው አካባቢ ነው የተላከው እና እንዴት እንደሞተ ልትነግረን ይገባል ነው የኛ ተቃውሞና ወደ ግጭት የሚመራን የሚል ነው የመለስንለት ኦፍ ኮርስ ብዙ ከተነጋገርን በኋላ እሱን ነገር ሁላችንም በደንብ ኢንቨስቲጌት አድርገን አንድ ዘላቂ የሆነ መልስ እንድናገኝ እንድንሰራ ብለን ታርቀን ያለ በማከላችን ያለውን ችግር ጨረስን አቶ ባሮም በድንገተኛ ሁኔታ ነው ያጣነው በጣም የሚያሳዝን ነው ግን ተጠንስሶ በሴራ የተደረገ የሚለው አንዱ ቨርሽን ነው ማለት ሰው የሚናገረው ከውጪ ብዙ ነው እንግዲህ ተባለው ብዙ ነገር ይባላል ሁሉንም ዘርዝሬልሽ ሊጨርስ አልችልም
መልካም እርሶም እንዳሉት መቼስ ታሪክም እንደማይረሳው በጣም ላስጨራሽ ከፍተኛ የሆነ ትግል ነው ያደረጋችሁት ረጅም ጊዜ ነው ረጅም ዘመን ነው በጫካ በሰው ሀገር በውጭም ታግላችኋል እንደ ኦነግ ድርጅት መሪ አሁን በእድሜም ገፋ እንዳለ ሰው ለኦሮሞ ሕዝብ ማድረግ የነበረብን ነገር ነበረ የሚሉት ወይም ደግሞ እርሶ ከራሱ ተሞክሮ ከህይወቱ ከአመራርነት ልምዶ የሚቆጨው ነገር አለ በጣም ይጸጽቶት ምን ይቆጭሻል አልሽው እኔ በበኩሌ ስመለከተው ምናልባት ያለ ጊዜ ያጫዋቸው ጓዶች ይቆጭኛል እነሱ አለፉ ያን ደግሞ ወደን ሳይሆን የገባንበት ነው እና እነዚህ አሁን መስዋዕት ሆኑ ያልኩት መሪዎች ከአንድ ትልቅ ከኤጀርሳ ወንዝ ከኔ ተሰነባብተው ተቃቅፈው ነው የሄዱት ኔክስት ታይም አልተመለሱም እና ብዙ ነገር እንግዲህ ታስቢያለሽ ለዲባው ኖሮ እንደዛ ለምሳሌ ከዛ ሁኔታ የተማርኩት ነገር ቢኖር በፖለቲካ ላይ ተጨቃጭቀን ነበር ካንዱ ጓዳችን አብረው ጉዞ ላይ ተጓዙ ነገር ስንከራከር ነበር እንዲናረጋለን ብሎ ሌላ ምንም ነገር አይደለምና ያንን እንግዲህ ማለት ሲሪየስ ነገርም አይደለም እንደ ጓደኛም ተናገረኝ ነው እና ሄደ እሱ በዛና ሲሄድ ባለ 32 ገጽ ወረቀት ላይ ከትምህርት ቤት ጀምረን እስከዛ ሜዳ ድረስ ያሳለፍነውን ጻፈልኝ ሶሻላይዜሽናችን ትምህርት ቤት ሆነን ምን ቀልዳቸውና ምንድነው ይሄ ነገር ለምን የሚጽዋቦማ በሚል እንትን ሳወጣ ሳወርድ በአንድ ወር ጊዜ ውስጥ ዛንደ ደረስን ቸርማናችን መገርሳ ነበር ቴሌግራም እናደርግላችኋለን በዚህ ኮድ ተከታተሉ ሬዲዮ ስር ነው መተኛው እንዴ ምን ማይመጣም ወል ከተወሰነ ጊዜ በኋላ ሶማሌ ሽፍቶች ፈጇቸው ተባለ ማለት ነው ሶ ከዛ ጊዜ ጀምሮ አንድ ሰው ጋር ችግር ካለኝ ምን ለየኝ ከሆነ እንደው ያዘንከው ነገር አለ ለተስ ሴትሊት የሚል ነገር እንደንትን አድሮብኛል ከዛ ጊዜ ጀምሮ ምክንያቱም ያረጋሉ ልማዳሉት ያረጋሉ እንደዛ ከዛ ጊዜ ጀምሮ ነው የተማርኩት አዎ just አለ አይደለም ምንም ተሰምቶት እንዲሄድ ይቆጨኛል ያ ቁጭት ካልሽ አንዱ እሱ ነው እንዲህ አይነት ቁጭቶች ናቸው ማለት ነው በጣም ከባድ ታሪክ ነው እሺ እንግዲህ የሐሳብ ግጭቶች አሉ ይኖራሉ ሁሉ ጊዜ ይኖራሉ ሐሳብ ተጋጭታችሁ ነበር ድርጅቱም የተለያየ ቦታዎች ላይ ተከፋፍሏል የሆነ ገንደ ድርጅት ቀድም እንዳሉኝ ግን የዘለቀ ወይም የቆየ ነገር የለንም ከነ አቶ ሌንጮም ከነ ዲማም መጀመሪያ ከነበሩት ተመራሮች ጋር ብሎኛል እኔም በባለፈው ማከላችሁ ቁጥ ብዬ ቡና ሰጣ ነበር ስታወሩ ስትመካከሩ አይቻችኋለሁ የሐሳብ ልዩነቶች ሊያገዳድሉ ነው የሚገባው ሚልኩ አመለካከት አለ እንዴት ያውታል እርሶ ይሄ የለም አይደልሽም እኔ በፊትም አልነበረም አዳም እንዴት መጣ ኦሪጂኑ ምንድነው የሚለው ነገር የሚያጣይቅ ይሆናል ከየት ነው የመጣው የሚለው ነገር ሰዎች ግን ወደ መርገዳደል የሚያደርሳቸው ፖለቲካ ዓላማ ያለ ይሄ ፖለቲካ ዓላማ ልዩነት ኖሮ አንዱ ስለሌላው የሚያስበውን ያጠናከረ ያከረረ የሚሄድበት ሁኔታ አለ ከማከሩ ጋር ደግሞ የሰው ፐርሰናሊቲ አለ ፐርሰናል ኢሞሽንስ የሚባሉ ነገሮች ሪሊዝድ ይሆናሉ ያ ደግሞ ማክስ ከፍተኛ ደረጃ ላይ ሲደርስ ወደ ቫዮለንስ ወደ ግጭት ይሄዳል ማለት ነው እንትኑ የሚሆነው ምንድነው ወል ለመስመራችን ነው እኛ ጠላትና ዘመድ ብለሽ ዲፋይን
አድርገሽ ለመስመራችን ነው ማለት አንዱን ካላሸነፈ መኖር አይችልም የሚለው ዝንባሌ ያየለ ይመጣል መጣ እንዲህ አይነት ችግሮች ይፈጥራል ማለት ነው። እንግዲህ አሁን እንዴት ታስበያለሁ ብትይኝና ድሮ እንዴት ታስበያለሁ ብትይኝ ለቆምኩለት ዓላማ የዓላማነቱ ትክክለኛነት ወሳኝ ነው። እስከምን ድረስ መስዋዕት ይሄዳል። ግን ግጭት ለግጭት for the sake of ግጭት ወይም ደግሞ ትልቅነትን ለማሳየት በላይነትን ለማሳየት የሰላም እድል ይያለ የተነጋግሮ መፍታት ይያለ እድል ይያለ በዛ ውስጥ መግባትን አልደግፈውም። ትክክል ነው ብዬ አልቀበልም ማለት ነው። መልካም እንግዲህ ከትጥቅ ትግል ልምዶ ተነስተን ከመራርነት ልምዶ ተነስተን እንግዲህ ኦሮሞ ጥያቄዎች አሉኝ ይላል በየጊዜው ሊመለሱልኝ የሚገቡ መፈልጋቸው ጥያቄዎች ብሎ በየጊዜው እንደሚያነሳ ይታወቃል። ይሄም ለውጥ የመጣበት ዋነኛው ምክንያት ወይም ወደ ለውጡ ገፍቶታል የሚባለው የኦሮሞ እንቅስቃሴ እና እነዛ ማብረጃ የሌላቸው ጥያቄዎች ናቸው። የኦሮሞ ጥያቄ በሰላም ይፈታል ወይስ አሁንም ትጥቅ ትግል መፍትሄ ነው? የኦሮሞ ጥያቄ በሰላም ይፈታል። እንዴት በሰላም የሚፈታው? ጉዳዩ የሚመለከታቸው ሁሉ በሰላም ካልተፈታ መቋጫው ምንድነው የሚለውን በአንክሮ ከተመለከቱት ነው። ዛሬ የፖለቲካ መስመራችንን ፕሮሞት ለማድረግ ይያል ጦርነት ቀረሽ ፕሮፓጋንዳ ምንነዛለን በኢንዲቪጁዋል ላይ በድርጅት ላይ በህዝብ ላይ እንደዚህ አይነት ነገር። እኔ ግን እነዛ እንዲህ አይነት ነገሩን መጨረሻው ምን ይሆናል እዚህ የምንገፋበት ነገር ውጤቱ ምን ይሆናል የሚለውን አስቦ የሚያደርገው አይመስሉም ብዙዎቹ። ጦርነት በፊልም የታየ ነው እዚህ ሀገር ስለ ታሪክም የተወራ እንደሆነ አድዋን አሸንፈናል ጣሊያንን አሸንፈናል ይባላል። አድዋና ጣሊያንም የዚህ ሀገር ገበሬዎች ድሆች በሺዎች የሚቆጠሩ ኪሎሜትሮች ሴት ሊጥ ተሸክማ የተጓዘችበትና ሄደው መስዋዕትነት የከፈሉበት የተገኘ እድል ነው። ኦፍ ኮርስ አሁን ላጼዎች ይሰጣል እነሱ ናቸው ግንባር ቀደም ስለሆኑ ባለቤቶች እንደሱ አይደለም። እኔ እንደዛ ላይ ምክንያቱም የሚቆጠሩ ደስ የማይላቸው አሉ። ያ ድል የሰፊው ጭቁን ህዝብ ድል ነው። በየአቅጣጫው ግማሹ እንደ ባራ ተፈንግሎ ዝመት ተብሎ የተወሰደ ብዙ ሰው አለ። ይሄ ነው ማለት ነው። እና የምንናገራቸውን የምንሰራቸውን ወዴት እንደሚያድጉ መጨረሻ ውጤቱ ምን እንደሆነ በማሰብ ብንናገር ሰላም ሊመጣ ይችላል። ኦሮሞ ምንድነው የሚጠይቀው ምንድነው የሚፈልገው ብሎ ቀርቦ የሚጠይቅ የለም። ገላሳ የሚሉት ራዲካል አገር ግን ጣጣይ ከፋፋይ ሲል ነበር። አሁን እንኳን ከፖለቲካል ፎረሙ ላይ ትንሽ እንትን ያለው ይላል። ግን ምንድነው እንደሚያደርገው የሚለኝ የለም ያለኝ የለም። ወይ ምንም ሌላውን ምንድነው እንደሚያደርገው ተቀራርቦ መናገርና ለመጠያየቅ ለማወቅ ጥረት እንኳን ማድረግ የለም። ያ ባህል የለም። ያ ባህል መጥፋቱ ነው እንጂ በሰላማዊ መንገድ የማይፈታበት የለም። ኦሮሞ ኢንጀስቲስ ተሰርቶብኛል ይላል። ያ እውነት ነው። ለሌሎቹ እውነት እንዳልሆነ አለ። ለኔ ግን እውነት ነው ማለቴ በዚህ በትግል ህይወቴ ውስጥ ትግል ሜዳ ሆኜ አሁን ከዚህ ከተማ ጀምሬ ትግሉን ከጀመርኩበት ቦታ ጀምሬ ዴሊ ኤክስፒሪየንስ አድርገው ነበር ማለት መለከተው ነበር ማለት ነው። በኢኮኖሚ በሶሻል በፖለቲካል በምናምን ነገር ይህ ሁሉ ሆኖ ሰላም ይገኛል። አዎ ሰላም ይገኛል። ሰላም ይመጣል ለሰላም ዝግጅት ካለ እና ለሰላም ፍላጎት ከሌለና የበለው ፖለቲካ የሚቀጥል ከሆነ ግን
ውጤቱን ባለማወቅ የሚደረግ ስለሆነ መጨረሻው ጥሩ አይደለም። ለምን ምናልባት ለኔ ለፖለቲካ ኤሊቱ እንደዚህ አይነት ነገሮችን ስንነዛ ይሄ ነገር ቢመጣ ምን ይሆናል ብለን አስበን ሴፍ ስለ ራሳችን ሴፍቲ አድርገን አስበን ነው የምንገባበት። እንደዛ ስንገባ ደግሞ ይሄ በሚሊዮኖች የሚቆጠረው አሁን ወደዚህ መንገድ ስንመጣ ስናይ በሰላም የሚሆነው ሁሉ የሚደርስበት እናውቃለን። በተለይ እኔ ሶሪያ አልሄድኩም፣ ሶማሊያን አይቻለሁ። ጦርነት ምን እንደሆነ አይቻለሁ፣ ተረድቻለሁ። ህዝብና ጦርነት ምን እንደሆነም አይተናል። እና ስለዚህ መቀራረብ የሚመጣውን አደጋ ለማስቀረት ቀድሞ ማሰብ ከተቻለ ታግሎም ለመገዳደልም ብዙ መስዋዕትነት ይወስዳል ሰው። ለመታረቅ ደግሞ የራስን ችግር ተርቶ ተከባብሮ በሰላም ለመኖር ደግሞ መስዋዕትነት የሚጠይቀው መስዋዕትነት በሜዳ በጦርነት ግማሹ ይመስለኛል። ጀስቲስ ደግሞ ለአንዱ ወገን ብቻ አይደለም፣ ለኔ ብቻ አይደለም፣ ለሁሉም ለሚመለከታቸውም እንደዚህ ልንኖር እንችላለን በሚል ሁኔታ ከእኔ ነው። ምክንያቱም ታየዋለሽ እንግዲህ ዛሬ ሰው ጎረቤት ከጎረቤቱ ጋር ይኖራል፣ ግን በሚዲያ ላይ ስንሰማ በጣም ያስፈራኛል አንዳንድ ጊዜ። ምክንያቱም ዜናዎች ሲተላለፉ ምን ሲተላለፉ ከባድ ጥብቅ ምስጢር ይላል። እሱን እያየ ለላይክ እና ለሼር ሰው ይሯሯጥና ይከፍታል። ሲያየው ምንም እንትን የለውም፣ ገለባ ነው ግማሹ ዜናው። ኤቪደንስ ቤዝድም አይደለም ምንም አይደለም አለ። በሰው ላይ የሚደረገውን ይህን ሁሉ በምታይበት ጊዜ እኛ ወደ ክፋት እንዲቀር እንፈልጋለን፣ ወሬያችንን እንገልጻለን በየፎረሙ ላይ። ግን በተግባር የምናደርጋቸው ነገሮች ግን ከዛ የተቃረሙ ይመስሉኛል ማለት ነው። ስለዚህ የኦሮሞ ጥያቄ ትናንትም ቢሆን ጠበንጃ ያነሳ ኦሮሞ አማራጭ ስላጣ ነው። አሁን አማራጭ አለው ብዬ አስባለሁ። አማራጭ ደግሞ እየታገሉ ይመጣል። ለምሳሌ ዛሬ ለውጥ አለ፣ ለውጥ እየመጣ ነው። የለውጥ ሽታ ቴስት እናደርጋለን። ለዚህ ነው ወደዚህ ሀገር የመጣ ነው። ስለዚህ ወደዚህ ስንመጣ ደግሞ መንግስት እንግዲህ ሁሉንም በትሪ ሳህን ያድለናል በሚል አይደለም። ይህ ጉዞ ደግሞ ወደ ዲሞክራሲ ይደረጋል ከሚለው ጉዞ ላይ ኦሮሞ ደስታ እንጂ ጥላቻ የለውም፣ ፍርሃትም የለውም። በምንም ምክንያት አይደለም፣ ምንም ፍርሃትም የለውም። ምክንያቱም የትግሉ አንዱ የዚህ የዲሞክራሲ አካል ነው ትግሉም። እና ስለዚህ እኛም የድርሻችንን እየተወጣን ለለውጡ ግንባታ ለለውጡ መጠናከር በጎደለበት ቦታ የሚሰማን ቅሬታ ካለን ቅሬታችንን እያሰማን ጥሩ የሆነውን እያበረታታን ለውጡ እንዲሳካ ማድረግ ነው። ለውጡ ካልተሳካ ምንድነው የሚሆነው የሚለውን በብዙ መንገድ ልገምት ይችላልሽ። ግምታለው ጥርሶ እኔ ለውጡ ካልመጣ ማለት ለውጡ ካልተሳካ ማለት ነው ይሄ ነው የሚል ግምት ባይኖረችም ደህና አይሆንም። ለምን ደህና አይሆንም ያልሽኝ እንደሆነ ወዴት ነው የምንሄደው? ግማሹ አሁን ሻይ ሲጠጣ ቀልድ እያስመሰለ እዛ ሬስቶራንት ሲቀመጥ ምን እንደው ይሄ ያለፈው መንግስት ይሻል ነበር የሚል አለ። ከዛም ተሻግሮ ደግሞ መንጌ እኮ እንዲህ አልነበረም የሚል አለ። እንደዚህ መንጌ ጊዜ all these jokes and buzzwords እዚህ ውስጥ በሚበዙበት ጊዜ ወዴት ለመሄድ are they serious? No, they are not. አይደለም ሲሪየስ ሆኖ አይደለም። ግን የሚወረውሩት ነገር እነዚህ ከባድ ነገሮች አንድ ላይ ሆኑ ደግሞ ሲጠራቀሙ
ለችግር በርከፋሶች ናቸው ማለት ነው። አሁን የለውጥ አየር አለ። ያን የለውጥ አየር ራሱ ላይ ዲቤት አለ። አሁን ማለት ግማሹ ተቀልብሷል ይላል፣ ግማሹ አይ ወደፊት እየሄደ ነው ይላል። እኔ በበኩሌ እስካሁን እስከማየው ድረስ ኔጋቲቪቲውን በብዛት መሰማቸው አሉ። ግማሹ አገር ሊፈርስ ደርሷል፣ እንዲህ ነው እንዲህ ሆኗል ይላል ማለት ነው። ሲምፕሊስቲክ ነው ይሄ ሁሉ። በታሪካችን በትግሉም ጊዜ በኤርትራም ጊዜ ዘሴም ላንጉዌጅ፣ በትግራይ ጦርነትም ጊዜ በኦሮሞ ነጻነት ግንባር በሁላችንም በትግሉ ጊዜ ሁሉ ትፈራለች ሀገር። ግን ሀገር የሚባለው ነገር አለ እንትን ካላል በስተቀር። ስለዚህ እኔ መጨረሻው ምን ይሆናል የሚለው ነው መጨረሻ ላይ ነገርሽኝ። እኔ ደህናውን ነው የምመኘው ለሀገሪቷ። ኦሮሞ ህዝብም ሊገነባ የሚፈልገው ኢምፓየር የለም። የኦሮሞ ህዝብ ፈጽሞ የለውም። እንደ ህዝብም ደግሞ ህዝብ የሚጠላ ህዝብ አይደለም። ይህን ስናገር ከዚሁ ከመጽሐፋም ከገበሬው ጋር ኖር ያለው አትሊስት ቢያንስ 3-4 ክፍለ ሀገሮች ህይወቴን አሳልፍ ያለው ኦሮሚያ ውስጥ። ስለዚህ ሰላም ይፈልጋል። አሁን ሳይገደድ ችግር ሳይደርስበት የህይወት መስዋዕትነት ለመክፈል ምርጫ አደርግም ነበር። ስለዚህ ኦሮሞን እኛን ጥቂት ፖለቲካ ኃይሎችን አይደለም ህዝቡን ወደ ጽንፈኝነት ለመተርጎም የሚደረግም ጥረት አለ። ያ ትክክል አይደለም። ህዝብ የኦሮሞ ህዝብ በተለይ ጽንፈኛ አይደለም። ጎረቤቱ ያውቀዋል፣ ቀበሌው ያውቀዋል፣ አገር ያውቀዋል ማለት ነው። አገር አፍራሽም አይደለም። አገር የገነባና እዚህ ያደረሰ ህዝብ ነው። ይሄ ሊታወቅ ይገባል። የኦሮሞ እናት ይህን ብትሰማ ትከፋለች። ልክ እንደተመደበላት እዚህ አብዮት አደባባይ የጠገበ ዲክታተር ሁሉ ፊሽካ ሲነፋ ልጆቿን አግዛ 3-4 ልጆች የሰዋቻለች ማለት ነው። እና ስለዚህ ይሄ ጥላቻ ህዝብን መክፋት አይደለም። ሁለተኛ ባጅ ኦፍ ሆነር የሚወስዱ አሉ ለአንድነቷ መጨረሻ ላይ። ይቅርታ አድርግልኝና እኔ ይሄ አንድነት የኮድ ስም እየሆነ ነው። ሰዎች ብሔራቸውን ለመወከል ኮድ የሰጡት ስም እየመሰለ እየመጣ ነው። እየቀለንበት ይመስለኛል። አንድነት ኃይሎች፣ አንድነት ምኖችን ጥሩ ነው አንድነት ኃይል። ሌላው መጨረሻው ወሳኙና እልባት የሚሰጠው በዲሞክራሲያዊ መድረክ ነው። ኦኬ አንድነት ያለውም ለአንድነቱ ሌላ ነገር የሚናገረውም ካለ የሐሳብ ብዙሃነት እስካለ ድረስ ማለት ነው። በቀረበው ምርጫ አኳያ የፈለግሽውን እንትን ትወስጃለሽ። ግን እኛ ብቻ እኔ አንድነት እወዳለሁ፣ ኦሮሞም አንድነት ይወዳል። ከአንድነት ተጠቃሚ እንጂ አይጎዳም። ግን ይሄ በሌሎች ተሰፍሮ የተቀደደ አንድነት አድርገን እንድድሮን ቀጥላለን አይሰራም። እንደዛ አይሆንም። ምክንያቱም እኔ አይሰራም ስላልኩ አይደለም። ያላሳለፍናቸው ተመክሮዎች አሳይተውናል። አንድ ነገር ትንሽ ነው፣ ይሄንን ጭንቅላቱን መተን ዝም ካላላሰኘ ነው አይሆንም እየተባለ እርምጃ ይወሰዳል። አንድ ሳምንት፣ አንድ ወር ሰው ምናልባት ዝምታ ይታይ ይሆናል፣ ተመልሶ ያገረሻል። እንደዚህ ያልን የኤርትራን ጉዳይ እንደዛ አደረግ ነው። ምናልባት የሚቀጥለው እንዳይሆን ህዝቦችን ወደ ጫፍ ያለ መክፋት እኔ በተደጋጋሚ ከዚህም በፊት ስለው ነበር። ህዝቦችን ወደ ጫፍ በመክፋት አስፈራርተን ያልነውን እናስደርጋለን የሚለው ጊዜው አልፏል። ህብረተሰብ ያድጋል፣ ሰዎችም አብረው ያድጋሉ። በዚህ ህብረተሰብ እድገት ውስጥ ደግሞ ዛሬ እስቲ የተደረስንበትን የቴክኖሎጂ ተመልከቸው። ድምጽ የሌላቸው ድምጽ ያገኙበት ጊዜ መጥቷል። የትም ዋሻ ተደብቀው ማለት ነው። እና ስለዚህ ሪያሊቲውን ሁኔታውንም ተቀበለን ያሳለፍንባቸውንም ልምዶች አይተን የከፈልነውንም ዋጋ በማየት
በማሰብ በግል ለኦሮሞ ህዝብ ታጋይኩ የከፈልኩበት መስዋዕት አይደለም በዚህ ሀገር ፖለቲካ ውስጥ ፖለቲካ እናስተካክላለን ብለው ያለው የተከፈለው መስዋዕት ቀላል አይደለም ዛሬ በፖለቲካ መድረኩ ላይ የምንገኘው ድርጅቶች ሁሉ ከየት እንደመጣን ሁላችንም እናውቃለን ራሳችንን መፈተሽ አለብን we have to መፈተሽ አለብን ለምንድን ነው የምንፈትሸው ስንት ሰዎች ሞተዋል በእኛ በነበርንበት ቦታ ስንት ሰዎች ተሰውተዋል ስለ ያባ ስለ ሚኤሶን ስለ ምን ስለ ድር ብዙ ነገር እናነሳለን ግን ከዛ ያገኘነው ተለምዶ ምንድነው ይሄን ነገር እንደዚህ ሁሉ ጊዜ the same question the same problem ተደጋግሞ እንዲነሳ the same question ተደጋግሞ እንዲነሳ the same question ጦርነት እንዲያማዝዝ የሚያደርገው ምንድነው እሱ ሄድ ኦን እሱን ታክል ማድረግ ያስፈልጋል የሚል እምነት አለኝ ይሄንን ማድረግ ዝግጁነት ካለ ሰላምም የማይመጣበት ምንም ምክንያት የለም ማለት ነው እንደማሰው ማነው ኤርትራና ኢትዮጵያ እንዲተቃቅፉ ሰው እዚህ መጥተው ተላክሰው እንዲላል ብሎ የጠበቀው ማን ነው ያ ሁሉ የጦርነት ድራማ እዚህና እዛ ሲመታ ነበር አሁን people the skeptics ምሉ ባክን one step ግን ህዝቡ ስሜቱ ምን እንደሆነ ለማየት ይችላል እና እኔ በሰላም ላይ ተስፋ አይቆረጥም ለሰላም ነው ትግሉ የኦሮሞ ህዝብ እንደዚህ ወስደኛል መልካም በጣም ጥሩ ትንታኔ ነው ጥሩ ነገሮችን ነው የተጫወትነው አቶ ጋሳ በጣም አርጌ አመሰግኖታለሁ እዚህ ድረስ ለቃለ መጠይቅ ስለመጡ መልካም እድል እመኝልዎታለሁ ሌላ ጊዜ እንገናኛለን ደህና ይሁኑ እሺ ተመልካቾቼ ዛሬም ፕሮግራም በዚህ ጨርሻለሁ ሳምንት በሌላ ፕሮግራም በሌላ እንግዳ እስከምንገናኝ በያላችሁበት ጤና ይስጥልኝ